በ2018-19 ምርት ዘመን የአፈር ማዳበሪያና የተወሰነ የዘር አቅርቦት ምን ይመስላል ምን ላይ ነው ያለ ነው የሚለውን አጠር ያለ መረጃ ነው የምሰጣችሁ። እንግዲህ እንደምታውቁት የግብርና በተለይ የሰብል ልማት ላይ ለምርትና ምርታማነት እድገት ትልቅ አስተዋጽኦ የሚያበረክተው የአፈር ማዳበሪያ ነው። ኢትዮጵያ ከፍተኛ መጠን ያለው የአፈር ማዳበሪያ በየአመቱ ከውጭ ሀገር ወደ ሀገር እንዲሁም ደግሞ ወደ ተለያዩ መዳረሻ ጣቢያዎች በማድረስ ተጠቃሚው አርሶና ከፊል አርብቶ አደር በሰዓቱ ወቅቱን ጠብቆ እንዲያገኝ እየተሰራ ነው ያለው። ብዙዎቻችሁ እንደምታስታውሱት 2014 እና 15 የተወሰነ ተግዳሮት የነበረበትና ከ2016 ጀምሮ የአፈር ማዳበሪያ አቅርቦት በከፍተኛ ሁኔታ የተሻሻለበትና ተጠቃሚ አርሶና ከፊል አርብቶ አደሮቻችንም ዘንድ አሁን ላይ ምንም አይነት የአቅርቦት ጥያቄ የማይነሳበት ስርዓት መፍጠር ችለናል። በዚህም ለ2018-19 ምርት ዘመን ወደ 22.9 ሚሊዮን ኩንታል የአፈር ማዳበሪያ ለማቅረብ በቅድ ተይዞ እየተሰራ ነው ያለው። እስካሁን ካቀድነው 22.9 ሚሊዮን ኩንታል ውስጥ 20.9 ሚሊዮን ኩንታል ግዢ ተፈጽሞለታል። ግዢ ተፈጽሟል ሲባል ያው ወደ ሀገር ውስጥ መግባት አይደለም። ብዙ ጊዜ ለማስረዳት እንደምንሞክረው ከውጭ የምንገዛ ሀገር እንደመሆናችን መጠን ልክ ስንገዛና ውል ስንፈርም የአፈር ማዳበሪያው ተገዝቷል ነው መረጃው። ከተገዛው 20.9 ሚሊዮን ኩንታል ውስጥ እስካሁን እስከ ሰኔ 17 ድረስ 13.4 ሚሊዮን ኩንታል ጅቡቲ ወደብ ላይ ደርሷል። ጅቡቲ ወደብ መድረስ ብቻ አይደለም። ጅቡቲ ወደብ ከደረሰው 13.4 ሚሊዮን ኩንታል ውስጥ 12.1 ሚሊዮን ኩንታል ወደ ሀገር ውስጥ ተጓጉዟል። እንግዲህ በሀገር ደረጃ በጣም በርካታ ማዕከላዊ መጋዘን ነው ያለን። በሁሉም የሀገሪቷ ክፍል ይሄንን ማዳበሪያ ጅቡቲ ላይ ባግ አድርጎ በየቀኑ አንዳንድ ጊዜ እስከ 200 መኪና አንዳንዴ ደግሞ 100 መኪና አጠቃላይ በአማካይ እስከ 10,000 ሜትሪክ ቶን ማዳበሪያ በየቀኑ ወደ ሀገር ውስጥ እየገባ ነው ያለው። ባለፈው ምርት ዘመን የተወሰነ ከፍ ያለ መጠን ተገዝቶ ስለነበረ ወደ 7 ሚሊዮን ኩንታል ከባለፈው ምርት ዘመን የዞረ ማዳበሪያ አለ። እንግዲህ ዘንድሮ ወደ ሀገር ውስጥ የገባውንና የባለፈውን ምርት ዘመን ስናስብ 19.1 ሚሊዮን ኩንታል ለ2018-19 ምርት ዘመን የቀረበ ማዳበሪያ ነው ማለት ነው። ከዚህ 19.1 ሚሊዮን ኩንታል ውስጥ እስካሁን 10.7 ሚሊዮን ኩንታል ለተጠቃሚዎች ተሰራጭቷል። እኛ የምንቆጥረው ከህዳር አጋማሽ ጀምሮ ያለውን ስርጭት ነው። ከዛ በፊት ያለውን የዛኛው አመት ምርት ዘመን ስለሆነ ከህዳር አጋማሽ ጀምሮ እስከ ሰኔ 17 ድረስ 10.7 ሚሊዮን ኩንታል የአፈር ማዳበሪያ ለተጠቃሚዎች ተሰራጭቷል። እንግዲህ ከ19.1 10.7 አሰራጭተናል ማለት አሁንም በቂ የሆነ ማዳበሪያ እጃችን ላይ ያለ ማለት ነው። በተለይ ዘግይቶ ለሚዘሩ የሰብል አይነቶችና እንደ ዩሪያ የአፈር ማዳበሪያ ደግሞ ሰብሉ በቡቃያ ደረጃ ሲደርስ የሚጨመር ስለሆነ በቂ መጠን ያለው የአፈር ማዳበሪያ እጃችን ላይ ያለ ማለት ነው። ባለፈው አመት ተመሳሳይ ወቅት 9.66 ሚሊዮን ኩንታል ነው ያሰራጨ ነው። ስለዚህ የዘንድሮ በ1.5 ሚሊዮን ኩንታል አካባቢ ልዩነት አለ ማለት ነው። ያ ማለት የመስኖ ስራችንን በከፍተኛ ሁኔታ እያደገ ስለሆነ የአፈር ማዳበሪያ አጠቃቀማችንን በዛ ልክ እያደገ ነው ያለው ማለት ነው። በዚህ አመት መንግስት የተጠቃሚ አርሶና ከፊል አርብቶ አደሮቻችንን እንዲሁም የሸማቹ ማህበረሰብ አቅም ባገናዘበ መልኩ ከፍተኛ የሆነ ድጎማ አድርጓል። አጠቃላይ የምርት ዘመኑ ድጎማ 84 ቢሊዮን ብር ነው። ይሄ 84 ቢሊዮን ብር ወደ ኩንታል ስንቀይረው ለእያንዳንዱ ኩንታል 4972 ብር ድጎማ አድርጓል መንግስት ማለት ነው። በተመሳሳይ ከማዳበሪያ ጎን ለጎን ለምርትና ምርታማነት እድገት የሚያስፈልገው ምርጥ ዘር ነው። ምርጥ ዘርን ስናስብ ብዙ ጊዜ አርሶ አደሮቻችን የሚያነሱት የሃይብሪድ በቆሎ አቅርቦት ውስንነት አለ የሚል በተደጋጋሚ ይነሳል። ይህንንም ከ2016 ጀምሮ በተለይ የውል እርሻ አዋጅ እና መመሪያ ከወጣ በኋላ የተወሰኑ የውጭ ኩባንያዎችም እንዲገቡና የግሉ ሴክተር ወደ ዘር ማምረት ውስጥ ገብቶ እንዲሰራ ከፍተኛ እድል የፈጠረ ነው። ሁለተኛ በዚህ አመት የሽያጭ የሚከናወንበትን መንገድ የተወሰነ ማሻሻያ ተደርጓል። የቀጥታ ዘር ግብይትንም በመፍቀድ
አምራቾች በራሳቸው በመረጡት አግሮ ዲለር በተገቢው መንገድ በሰዓቱ ለተጠቃሚ አርሶ አደሮቻችን እንዲደርስ በማድረግ የዘር አቅርቦት በከፍተኛ ሁኔታ እያደገ ነው ያለው። በዚህ ምርት ዘመን 2 ሚሊዮን ኩንታል ነው ለማቅረብና ወደ 1.5 ሚሊዮን ኩንታል ለተጠቃሚ ይሰራጫል ብለን እየሰራን ያለ ነው። የአፈር ማዳበሪያን በሚመለከት ቅድም መግቢያ ላይ እንዳልኩት ኢትዮጵያ ከውጭ ነው የምትገዛው፣ አታምርትም። አለማምርቷ ብቻ ሳይሆን የአፈር ማዳበሪያን ለየት የሚያደርገው ለመግዛት ሲኬድ ሻጮች እኛ በፈለግነው መንገድ ፍሌክሲብል ሆኖ ላይሸጡልን ይችላሉ፣ አይሸጡምም ደግሞ። ኢንተርናሽናል ፋክቱ እሱ ነው። ስለዚህ የኢትዮጵያ መንግስት ከ2016 ጀምሮ ለብዙዎቻችሁ በተደጋጋሚ መግለጫ እንደሰጠ ነው የአፈር ማዳበሪያ የግዥ መመሪያ እንዲቀየር የተደረገው ከዚህ በፊት ስንገዛ የነበረበት አጠቃላይ ሀገራዊ የግዥ መመሪያውን ተከትለን ወይም ደግሞ አዋጁን ተከትለን ስለነበረና ለአፈር ማዳበሪያ ግዢ የማይመች ስለነበረ እሱን የማስተካከል ስራ ተሰርቷል። ያንን የማስተካከል ስራ ስንሰራ አንደኛ ቀጥታ ከአምራቾች ጋር ዲል አድርገን መግዛት እንድንችል። የአፈር ማዳበሪያ ሲገዛ እንደ ማንኛውም ሸቀጥ በቀላሉ ሂዶ የሚገዛ ነገር አይደለም። በጣም ብዙ ሀገራት የአፈር ማዳበሪያ ይፈልጋሉ፣ ኢትዮጵያም ትፈልጋለች። ከአንዳንዶቹ ሀገራት ጋር በተመሳሳይ ወቅት የአፈር ማዳበሪያ ስለምንፈልግና ሀገር ውስጥ ያለን ደግሞ ስቶክ የመያዝ አቅማችን ውስንነት ስላለበት በተቻለ መጠን ኢንተርናሽናል ማርኬቱ በሚቀንስበት ሰዓት ከአምራቾች በቀጥታ የመግዛት ሂደትን ከ2016 ጀምሮ እሱን ተከትለን እየሰራን ያለ ነው። በዚህም በርካታ ሚሊዮን ዶላሮችን ማትረፍ በሚቻልበት ሂደት ነው እየተገዛ ያለው። ነገር ግን የአፈር ማዳበሪያ የሚገዛው በዶላርም ስለሆነ ከውጭም ስለሆነ ገዝተን የምናመጣው ኢንተርናሽናሊ የሚከሰቱ እያንዳንዱ ክስተቶች አፌክት ያደርጉናል ማለት ነው። ስለዚህ አሁን ባለፈው እንደምታስታውሱት በኢራን እስራኤልና አሜሪካ ግጭት በነበረበት ወቅት የአፈር ማዳበሪያ በከፍተኛ ሁኔታ ነው የጨመረው። መጨመር ብቻ ሳይሆን የአቅርቦት ውስንነትም ነበረበት። ነገር ግን እንደ ሀገር ቀድመን በርካታ ስቶክ ይዘን ስለነበረና ገዝተን ወደ ሀገር ውስጥ ማስገብተን ስለነበረ በአርሶ አደሮቻችን ዘንድ ማዳበሪያ አጣሁ የሚል ጥያቄ አልሰማንም ማለት ነው። በክልሎችም በየ2 ቀኑ ግምገማ ስለምናደርግ ቀድሞ የመግዛት ስራ ተሰርቷል። በመሀል ላይም እጥረት እንዳይገጥመን በሚል በከፍተኛ ሁኔታ በከፍተኛ ትኩረት በመምራት የአፈር ማዳበሪያ አቅርቦቱ እንዳይቋረጥ ተደርጓል። አሁን የተወሰነ ዓለም አቀፍ ገበያውን ስናየው የመቀነስ አዝማሚያዎች አሉ። ሲቀንስም የተወሰነ መጠን የአፈር ማዳበሪያ የመግዛት ስራ ተሰርቷል። ለዛም ነው ከፍተኛ መጠን ያለው የአፈር ማዳበሪያ ወደ ሀገር ውስጥ የማስገባትና ለተጠቃሚዎች እንዲደርስ እየተደረገ ያለው። ዋጋን በሚመለከት በአንድ ኩንታል 4972 ብር ማለት ከፍተኛ የድጎማ መጠን ነው። ሀገር ካላት አቅም አንጻር ስናይ ለአንድ ኩንታል ኦልሞስት 5000 ብር ማለት ነው። ይሄንን እንዳለ ወደ አርሶና ከፊል አርብቶ አደሩ ቢሄድ ኖሮ የማምረቻ ዋጋው ይጨምራል፣ ምርቱም ተመርቶ ሲመጣ ሸማቹ ላይ ከፍተኛ የሆነ ጫና ይፈጥራል የሚል ነው። ይሄንን ከግንዛቤ ውስጥ በማስገባት ከፍተኛ መጠን ያለው ድጎማ ተደርጓል ነው። ይሄንን በተግባርም ታች ሄዳችሁ ማየት ትችላላችሁ። ሁለተኛው የአፈር ማዳበሪያ ዋጋ አንድ ጊዜ ነው የሚወጣው፣ የምርት ዘመኑ የአፈር ማዳበሪያ ዋጋ ማለት ነው። የተወሰነ በዶላር ልዩነት እንኳን የዋጋ ጭማሪ ቢኖር መንግስት ነው ከቨር እያደረገ ተጠቃሚዎች ዘንድ እንዲደርስ እየተደረገ ያለውና ይሄንን በዚህ ቢወሰድ ጥሩ ነው ብዬ አስባለሁ። ቸርቻሪዎች አሉ። እሱን እንግዲህ ምናልባት እንደው በጣም ሪሞት የሆነ አካባቢ ላይ መድረስ ያልተቻለበት ቦታ ካልሆነ በቀር የአፈር ማዳበሪያ የሚሰራጨው በህብረት ስራ ማህበራት በኩል ነው። የአሲዳማ አፈርን በሚመለከት እንግዲህ 43% የሚሆነው ከሚታረሰው መሬት ከመካከለኛ እስከ ጠንካራ አሲዳማነት የተጠቃ አፈር አለ እንደ ሀገር። ይሄንን ለማከም ኢሚዲየት የሆነው ሶሉሽን ኖራ መጨመር ነው። የምርምር ምክረ ሀሳብ እሱን ነው የሚያሳየው። ኖራ ደግሞ ትልቁ ተግዳሮት ለአንድ ሄክታር 20 ኩንታልና ከዛ በላይ ስለሆነ መጨመር ያለበት ትራንስፖርቱን በጣም ከባድ ነው። 2016 ይመስለኛል ካልተሳሳትኩ መንግስት 1.4 ቢሊዮን ብር ድጎማ አድርጎ ኖራ ለመግዛት ታሳቢ አድርገን ስራዎችን ጀምረን ነበር። በቂ የሆነ የኖራ አቅርቦት በሰዓቱ ስላላገኘን በክልል ያሉ የኖራ መፍጫዎችን የማጠናከር ስራ ተሰርቷል። ኦሮሚያ ምናልባት እንግዲህ ድሉን ካገኘን የተጠናቀቀውን ስራ የምናሳያችሁ ይሆናል። አማራ ክልልን በተመሳሳይ
ሌላው ከዓለም ባንክ በተገኘ ድጋፍ በተለያየ ክልል ያሉ የኖራ ወፍጮችን የማጠናከር ስራ እየሰራና ያለ ነው። እሱ ብቻ ሳይሆን አሲዳማነትን ለመከላከል ኖራ መጨመር ብቻ ሳይሆን አማራጭ የማዳበሪያ አይነቶችንና አሲዳማነትን መቋቋም የሚችሉ የሰብል ዝርያዎችን የሆርቲካልቸር እንደ ሻይ ቡናም በተወሰነ ደረጃ መቋቋም ስለሚችል እነሱን በስፋት የማልማት ስራና ተጨማሪ ደግሞ የላንድ ዩዝ ፕላናችንን ወይም ደግሞ የመሬት አጠቃቀማችንንም በተጠና መንገድ በሂደት እየተስተካከለ መሄድ አለበት ነው። ሌላው የሆርቲካልቸር በመስኖ የሚያለሙ የነዳጅ እጥረት ገጥሟቸው ነበር የሚል ጥያቄ ነው። ትክክል ነው። እንደ ሀገር በነበረው የነዳጅ አቅርቦት ውስንነት መንግስት የክቡር የንግድና ቀጠናዊ ትስስር ሚኒስትሩን በመግለጫ ሲሰጡ እንደሰማችሁት ለግብርና አንዱ ቅድሚያ ከተሰጣቸው ሴክተሮች አንዱ ግብርና ነው። ስለዚህ ሲደረግ የነበረው አነስተኛ ይዞታ ላላቸው በሆርቲካልቸር ለተሰማሩትና የመስኖ ፓምፕ ለሚጠቀሙት ብቻ ሳይሆን በሰፋፊ እርሻ ኢንቨስትመንት ላይ የተሰማሩ በአበባ እርሻ ላይ የተሰማሩ መቋረጥ የማይችሉ በተለይ ፐረኒያል ክሮፕ ላይ የሚያመርቱትን ነዳጅ እንዳይቸገሩ በሚያለሙበት ክልል ቅድሚያ እንዲሰጣቸው ከዛም ባሻገር ከፍተኛ መጠን ያለው ነዳጅ የሚጠቀሙ አምራቾች ቀጥታ ተጠቃሚ እንዲሆኑም ከንግድና ቀጠናዊ ትስስር ጋር በጋራ የሰራንበትና ያው 100% ፐርፌክት ነው ባለላችሁም ብዙዎቹ ግን ከምርት ውጭ እንዳይሆኑ የማድረግ ስራ ተሰርቷል። ይሄ በዛ ቢያዝ ጥሩ ነው ብዬ አስባለሁ። ምርቱ ቢኖርም ዋጋው ከፍተኛ ነው፣ የዜጎችን የመግዛት አቅም ያገናዘብ አይደለም የሚለው ጥያቄ ሊሆን ይችላል ሊያስማማን የሚችለው ማለት ነው። አንድ ሰው ምርት እጥረት አለ የምንለው ልገዛ ገበያ ሄጄ የማላገኝ ከሆነ የምርት እጥረት አለ፣ ግብርና ግን እየተመረተ ነው ይላል የሚለው ሁለቱም ማስታረቅ ያስፈልጋል። ምርቱም እያለ ዋጋው ከፍ ብሏል ነው። አምራቹም የማምረቻ ኮስት እየበዛበት ስለሆነ እንደ ግብርና ሚኒስቴር እንዳጠቃላይ የግብርና መዋቅር እየሰራን ያለ ነው የተትረፈረፈ ምርት መመረት መቻል አለበት ነው። ለዚህም ለምሳሌ ወደ ቆላማ አካባቢዎች ያልታረሱ መሬቶች እንዲታረሱ ማድረግና ማምረት እንዲችሉ ማድረግ ነው። ሁለተኛው የከተማ ግብርና አንዱ ብዙ ጊዜ ክቡር ጠቅላይ ሚኒስትራችንም ሲናገሩ እንደምትሰሙት ከተማ ላይ ትናንሽ መሬቶች ቢሆኑም እነዛን ስንገጣጥማቸው በጣም ብዙ ሄክታር ሊወጣው የሚችለው ስፔስ ስላለ እሱን ተጠቅመን ቢያንስ የሆርቲካልቸር ሰብሎችን ማምረት ስለምንችል እሱንም ማስፋትና ማሳደግ ያስፈልጋል። ከዛ ውጭ አንዳንድ ወደ ገጠር ወጣ ስንል ምርቱ ኖሮ የመሰረተ ልማት ውስንነት በመኖሩ ምክንያት በሚፈልገው መጠን ወደ ማዕከላዊ ገበያ ላይ ላይቀርብ ይችላል። አሁን ሽንኩርትና ቲማቲምን ከወሰድን ምርት በብዛት በሚመረትበት ወቅት ዋጋ በጣም ይቀንስባቸዋል። በቀላሉ የሚበላሽ ስለሆነ ይሄንንም ለማስታረቅና ለማስተካከል የቀዝቃዛ መጋዘኖች የቀዝቃዛ ማጓጓዣዎች እንደ ሀገር በስፋት መቅረብ እንዲችሉ እየተሰራ ነው ያለው። በቅርቡም የአቮካዶ የ15 ዓመት የልማት ፕሮግራም ስናስተዋውቅ አንዱ ይሰራበታል ተብሎና አሁን የተጀመረው ከፍተኛ ምርት ያለበት አካባቢ ላይ ቀዝቃዛ መጋዘን መኖር መቻል አለበት። የምናጓጉዝበትም የኮልድ ትራክ አቅርቦትን ማሳደግ አለብን የሚል ነው። እንግዲህ ግብርናችን ለዘመናት በርካታ ስብራቶች ያሉበት ስለሆነ ግብርናውን ለማሻገር በቴክኖሎጂ ለማስታጠቅ ባለን አቅም እየተሰራ ነው ያለው። ኢትዮጵያ ትልቅ ሀገር ስለሆነች ሁሉንም በአንድና በሁለት ዓመት ማዳረስ ስለማይቻል ፌዝ ባይ ፌዝ ግን ችግሮቹን ለመፍታት እየተሞከረ ነው። የግብርና ሜካናይዜሽን የትራክተርና የኮምባይነር አቅርቦት በፊት ከመጣንባቸው ጉዞ አሁን የተሻለ አቅርቦት አለ። የኛ እቅድ በቅርቡ የ10 ዓመት የግብርና ሜካናይዜሽን ስትራቴጂን አናውንስ አድርገናል። አርሶ አደሮቻችን ከፊል አርብቶ አደሩ የሚችልና ሰፊ እርሻ ያለው የራሱን ትራክተር የመግዛት አቅም ያላቸው በተለይ የብድር አቅርቦት በማመቻቸት ሂደት ኦሮሚያ ክልል አካባቢ ላይ ካየን አማራን በተወሰነ መልኩ ሌሎች ክልሎችም ላይ ቁጥሮቹ አነስተኛ ቢሆንም አርሶ አደሮች ከባንክ ጋር በብድር እየተሳሰሩ እንዲገዙ እየተደረገ ነው ያለው። ከምንም በላይ ግን አገልግሎቱ መስፋት አለበት ነው። እያንዳንዱ አርሶ አደር የትራክተር ባለቤት እንዲሆን ብቻ ሳይሆን ሰርቪሱን ማግኘት እንዲችል በወረዳ በዞን አሁን እየሰራን ያለነው ፍኖተ ካርታ የግሉ ዘርፍ ገብቶ መስራት እንዲችል ነው። የማረስ አገልግሎት ሃርቨስት የማድረግ አገልግሎት ለአርሶ አደሮቻችን እንዲሰጥ የማድረግ ፍኖተ ካርታውን ቀርጸን ጨርሰናል።
እነ ሄሎ ትራክተርን ካያችሁ የትራክተርና የኮምባይነር ባለቤቶች በዲጂታል ሲስተም ታግዘው አገልግሎት የመስጠት ስራው እየተሰራ ነው ያለው። ነገር ግን እንደ ሀገር ካለን የሚታረስ መሬት አቅም እና አርሶ አደሮቻችንም አሁን ለግብርና መካናይዜሽን ቴክኖሎጂ የመጠቀም ፍላጎታቸው በከፍተኛ ሁኔታ እያደገ ስለሆነ ይሄንን ለማጣጣም የተጀመሩ ስራዎች አሉ። ነገር ግን የግብርና መካናይዜሽን በጣም ሩቅ ነን የሚለውን እንወስዳለን። መካናይዜሽን ማለት ትራክተር ማቅረብ አይደለም። መካናይዜሽን ማለት ኮምባይነር ብቻ ማቅረብ አይደለም። ከማምረት እስከ መጨረሻው ቴብል ላይ እስከሚደርስ ድረስ ያለውን ማስተሳሰር ስለሚያስፈልግ እዚህ ላይ የጀመርናቸውን ስራዎች አጠናክረን መቀጠል ያስፈልጋል የሚለው እንዲወሰድ ፈልጋለሁ።